ሰው ቀድሞ የተወሰነ ማንነት ይዞ አይወለድም። ራሱን የሚፈጥረው በምርጫዎቹ ነው። በ1946 በኤግዚስቴንሺያሊዝም ኢዝ ሂውማኒዝም ንግግር ላይ ደግሞ እንዲህ ይላል፣ ኤግዚስተንስ ፕሪሲድስ ኤሰንስ፣ ማለትም መጀመሪያ እንኖራለን ከዚያም ማን እንደሆንን እንገነባለን። ማንነትህ ከሰማይ የተጻፈ አይደለም፣ በየቀኑ የምትመርጥ ነገር የሚጻፈው ታሪክ ነው። አስበው፣ ከፊትህ ምንም ካርታ የለም። ምን ማድረግ እንዳለብህ ሁልጊዜ የሚነግር ሰው የለም። ብዙዎቻችን አንድ ቀን አንድ ሰው መጥቶ ህይወታችንን ያስተካክልልን ብለን እንጠብቃለን። ግን ሳርተር የሚለው ማንም አይመጣም። ብሩሽህ በእጅ ነው፣ ሸራው ህይወትህ ነው፣ ስዕሉን የሚስለውም አንተ ነህ። ግን ይህ ሀሳብ አስፈሪ ነው፣ ምክንያቱም ሀሳቦቻችን ያስወግዳል፣ ነገር ግን በተመሳሳይ ጊዜ ነፃ ያወጣናል። ምክንያቱም የህይወታችን ደራሲ ራሳችን መሆናችንን ያሳያል። ሳርተር ይህንን አንጊዩሽ ይለዋል፣ የነፃነት ጭንቀት። ይህ ፍርሃት ብቻ አይደለም፣ ሁሉም ምርጫ የኛ መሆኑን ስንገነዘብ የሚመጣ ከባድ ኃላፊነት ነው። እና በመጨረሻ ራስህን ጠይቅ፣ ህይወትህን ማን እየጻፈው ነው? ፍርሃት፣ ያለፈው፣ ሌሎች ሰዎች ወይስ አንተ? ምክንያቱም በመጨረሻ ህይወት የተሰጠች ታሪክ አይደለችም፣ በየቀኑ የምትጽፈው ታሪክ ናት።